በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥም በመላው ዓለም ሆናችሁ ይህንን ትምህርት የምትከታተሉ ኦርቶዶክሳውያን እንኳን ለጾመ ሐዋርያት በሰላም አደረሳችሁ እንላለን። ዛሬ የምንማርበት የትምህርታችን ርዕስ ሐዋርያት ተለው አሰሮ፣ ሐዋርያት ፍለጋውን ተከተሉ በሚል ርዕስ ስለ ጾሙና ቅዱሳን ሐዋርያት ስላደረጓቸው አንዳንድ ተግባሮቻቸው በጥቂቱ እናወራለን። ሐዋርያት ተለው አሰሮ፣ ሐዋርያት ፍለጋውን ተከተሉ ይላል ቅዱስ ያሬድ። የኃይለ ቃሉ ተናጋሪ ቅዱስ ያሬድ ነው። ቅዱስ ያሬድ በቤተ ክርስቲያን ትምህርት በሐዋርያዊ ቅብብሎች የመጣ የሐዲስ ኪዳን ክህነት ባለቤት እንዲሁም ቅዱሳን ሐዋርያት ያስተማሩትን ትምህርት ቤተክርስቲያን ያስተማረችው እንደ ሐዋርያት አማኝ የሆነ እንደ ሐዋርያት ሕይወት ያለው እጅግ የምንወደው በተለይ ለኢትዮጵያ ቤተክርስቲያን የምስጋናዋን ድምፅ ከሰማያውያን መላእክት ጋር አንድ ያደረገላት ጌጧ ውበቷ ነው ማለት ነው። ቅዱሳን ሐዋርያትን ያናገረ ምስጢር የገለጸ መንፈስ ቅዱስም ምስጢር የገለጸለት አባት ነው ቅዱስ ያሬድ። እሱ ስለ ሐዋርያት ሲናገር ሐዋርያት የክርስቶስን ፍለጋ ተከተሉ ብሎ ተናግሯል። ይህንንም ቅድስት ቤተክርስቲያናችን በየጊዜው ሰራዊት በሚባለው ዜማ ላይ የሐዋርያትን ቅዳሴ በቀደስንበት ዕለት ሁሉ ሐዋርያት ተለው አሰሮ፣ ሐዋርያት የክርስቶስን ፍለጋ ተከተሉ እያልን እናዜመዋለን ማለት ነው። ይህ አሁን ያለንበት ጾም የሐዋርያት ጾም ይባላል። ቅዱሳን ሐዋርያት ይህንን ጾም ከመጾማቸው በፊት ለብዙ ዓመታት ከ3 ዓመት ከ3 ወር ለሚያክል ዘመን ከጌታ ስር ቁጭ ብለው ተምረዋል። በሚማሩበት ጊዜ አሁን እንደጾሙት አልጾሙም ቅዱሳን ሐዋርያት። እንደውም በአንድ ወቅት ከፈሪሳውያን ደቀ መዛሙርት ስለምንድን ነው የማይጾሙት? እኛና የዮሐንስ ደቀ መዛሙርት እንጾማለን፣ ያንተ ደቀ መዛሙርት ግን አይጾሙም ብለው ለጌታችን ሐዋርያትን ክስ የሚመስል ጥያቄ አቅርበው እንደነበር ይታወቃል። እና ጌታችን ጥያቄውን ሲመልስላቸው ይክሉ ደቂቁ ለመራዊ ጸዊመ አምጣንሃሎ ምስሌሆሙ፣ ሙሽራው ከነርሱ ጋር ሳለ የሙሽራው ሚዜዎች ሊጾሙ አይገባቸውም ብሏቸዋል። ነገር ግን ሙሽራው ከነርሱ እነርሱም ከሙሽራው የሚለያዩበት ጊዜ ስላለ ያን ጊዜ ይጾማሉ ብሏል። ሙሽራ እያለ ክርስቶስ የሚገልጸው ራሱን ነው። ከሙሽራው ጋር ያሉት ደግሞ ሚዜዎቹ ቅዱሳን ሐዋርያት ናቸው። እነሱ እኔ በእርገት ከነርሱ ከተለየው በኋላ ጾምን ይጾማሉ ይጀምራሉ ማለት ነው የዚህ ትርጓሜው። እና ቅዱሳን ሐዋርያት መንፈስ ቅዱስን በ50ኛው ዕለት ተቀብለዋል። እንዲጾሙ ያደረጋቸውም ያ የተቀበሉት በጽርሐ ጽዮን በአዳራሹ በዚያ የወረደላቸው መንፈስ ቅዱስ እንዲጾሙ አድርጓቸዋል ማለት ነው። በመጀመሪያ መንፈስ ቅዱስ ወደ ሐዋርያት የመጣበትም አንዱ ምክንያት ሐዋርያትን ለማጽናት ነው የመጣው። እንደምናስታውሰው በምሴተ ሐሙስ ጌታ በአይሁድ በተያዘበት ምሽት 3 ዓመት ከተማረ በኋላ ቅዱስ ጴጥሮስ አብሮት የዋለውን ያደረውን ሊቀ ሐዋርያት አድርጎ የሾመውን ክርስቶስን አላውቀውም ብሎ ነበር። ስለዚህ ቅዱሳን ሐዋርያት እውቀት የሚያጸነው ማጽናት አለ። ግን በቅዱሳን ሐዋርያት ላይ የሚደርሰው ፈተና እውቀት ከሚሰጠው ማጽናት በላይ የሚያደክም ነው ማለት ነው። ስለዚህ መንፈስ ቅዱስ ለሐዋርያት የወረደው ለማጽናት ነው። መማር ማወቅ በሆነ ነገር ላይ ጽኑዎች እንድንሆን ያደርገናል። በሐዋርያት ላይ የሚመጣው መከራ ግን እውቀት በሚሰጠው ጽናት መሸከም የማይችሉት መከራ ነው ማለት ነው። ስለዚህ ሐዋርያትን ለማጽናት መንፈስ ቅዱስ ወርዷል ነው የምንለው። ይሁም ሊታወቅ ቅዱሳን ሐዋርያት በመጀመሪያ በተያዙበት ምሽት አናውቀውም ብለው ፈርተው በትነዋል። መንፈስ ቅዱስን በተቀበሉበት ዕለት ግን በአደባባይ የኢየሩሳሌም ብቻ ሳይሆኑ ከተለያዩ የዓለም አህጉር የተሰበሰቡ በርካታ ሰዎች ባሉበት ስለ ክርስቶስ መስከር ችለዋል ማለት ነው። ይህም ብቻ አይደለም። የሐዋርያት ሥራ እንደሚነግረን ወወፁ እንዘ ይትፌስሑ እምአውድ፣ ከአደባባይ ደስ ብሏቸው ወጡ ይላል። ተገርፈው ሲወጡ ማለት ነው። እንደተሾመ እንደተሸለመ ሰው ደስ እያላቸው ይወጡ ነበር ነው። ይሄ የሚያስረዳን በእውነትም መንፈስ ቅዱስ ለሐዋርያት ለማጽናት እንደወረደላቸውና እንዳጸናቸው በዚህ እንረዳለን። በዚህም ለሕይወታችን የምንወስደው ትምህርት በእውነትም ያለ መንፈስ ቅዱስ መጽናት አይቻልም ማለት ነው። ለምሳሌ ሰው መጸለይ መልካም እንደሆነ ያውቃል፣ ግን ለመጸለይ አይጸናም። ስለ ጸሎት ጠቃሚነት ያውቃል፣ ያነባል፣ ለሌሎችም ተናገር ቢሉት መናገር መስበክ ይችላል። ግን ጸሎት ላይ መጽናት አይችልም ሰውየው። ምክንያቱ ምንድን ነው ስንል
የመንፈስ ቅዱስ ማጽናቱ አላገኘውም ማለት ነው። ወይም መንፈስ ቅዱስ አልተዋህደውም ማለት ነው፣ አላደረበትም ማለት ነው። ሌሎቹንም ምግባራት የሚሰራቸውን ክፉ ስራዎችን ሁሉ ሰው የማይገቡ እንደሆኑ ያውቃል፣ ያነባል፣ ለሌሎችም መናገር ይችላል። ግን እሱ ያደርጋቸዋል፣ ባለማድረጉ አይጸናም ማለት ነው። ለምን? መንፈስ ቅዱስ ነው የሚያጸናው በመልካም ነገር። ስለዚህ ቅዱሳን ሐዋርያት ስለ ክርስቶስ ቢማሩም በስሙ መከራ እንደሚቀበሉ ቢነገራቸውም ነገር ግን ጸንተው የተነገራቸውን ማድረግ የሚችሉት መንፈስ ቅዱስ ሲወርድላቸው ወይም ሲዋሃዳቸው ነው ማለት ነው። በዚህ ምክንያት ያለ መንፈስ ቅዱስ ትዳር አይጸናም። ያለ መንፈስ ቅዱስ የተማርነው ዕውቀት በአእምሯችን ተስሎ አይጸናም። ያለ መንፈስ ቅዱስ አጠቃላይ የክርስቲያኖች ሕይወት መጽናትን አያገኝም የሚለውን እንማራለን። ሁለተኛው ለክርስቶስ ምስክር ለመሆን ወርዶላቸዋል። ይታወቃል። ክርስቶስ በዮሐንስ ወንጌል ላይ ሲያስተምራቸው እኔ ከአብ ዘንድ የምልክላቸው ከአብ የሚወጣ እርሱ አጽናኙ ወደ እናንተ በመጣ ጊዜ ስለ እኔ ይመሰክራል ብሏል። ክርስቶስ ስለ ሐዋርያት ያስተማራቸዋል። መንፈስ ቅዱስ ደግሞ ወርዶ ያንን ልብ ያስደርጋቸዋል ማለት ነው። እርሱ ራሱም ጌታ ለስም አጠራሩ ክብር ምስጋና ይግባውና ቅዱሳን ሐዋርያትን እንዲህ ብሏቸዋል። ዛሬ የምነግራችሁ ብዙ ነገር ነበረኝ፣ ነገር ግን መሸከም አትችሉም ብሏቸዋል። መንፈስ ቅዱስን ከመቀበላቸው በፊት መሸከም ያልቻሉትን የወንጌል ዕውቀት መንፈስ ቅዱስን ሲቀበሉ መሸከም ችለዋል ማለት ነው። ስለዚህ በዚህ ውስጥ ምንድነው የምንረዳው? መንፈስ ቅዱስ የወረደው ክርስቶስ ያስተማረው ትምህርት እውነት እንደሆነ ስለ ትምህርቱ ሊመሰክር፣ ያስተማራቸው ክርስቶስም በእውነት የአብ ልጅ እንደሆነ የአብ የወልድ ሕይወት የሆነ መንፈስ ቅዱስ ለክርስቶስ ምስክር ለመሆን ነው ማለት ነው። በዚህ ምክንያት መንፈስ ቅዱስ ወርዷል። ሶስተኛው የቤተ ክርስቲያንን እውነት ገልጾላቸዋል። የቤተ ክርስቲያን እውነት በጣም ብዙ ነው። በጥቂቱ ቤተ ክርስቲያን እውነቷ ክርስቶስ ያስተማረውን ትምህርት ይዛ መኖሯ የቤተ ክርስቲያን እውነት ይባላል። ለምሳሌ የዛሬ 2000 ዓመት ክርስቶስ ያስተማረው ትምህርትና ዛሬ የክርስቶስ ቤተ ክርስቲያን የምታስተምረው ትምህርት ራሷ ክርስቶስ ካስተማራት የተለየ አይደለም። ይሄ እውነቷ ነው። ስለዚህ ይህንን ለማጽናት ነው ማለት ነው። መንፈስ ቅዱስ አይለወጥም። የሚጠብቃት መንፈስ ቅዱስ የማይለወጥ ከሆነ የምትጠበቋ ቤተ ክርስቲያንም የማትለወጥ እስከ ዓለም ፍጻሜ ለዘላለም የምትኖር አካል እግዚአብሔር ናት የሚለውን ትምህርት ለማስጨበጥ መንፈስ ቅዱስ ለሐዋርያት ወርዷል ማለት ነው። ዛሬም ቢሆን ቤተ ክርስቲያን አትለወጥም ማለት የምንችለው ያጸናት ክርስቶስ የሚጠብቃት መንፈስ ቅዱስ አይለወጥም በሚለው ትምህርት እንደሆነ እንድንረዳ ነው ማለት ነው። ይሄም ብቻ አይደለም። በእውነቱ መንፈስ ቅዱስ ከወረደ በኋላ ቅዱሳን ሐዋርያት አጠቃላይ ዓለምን ዕጣ በዕጣ ተካፍለው ዞረው የሚያስተምሩበትን ጥበቡን፣ መከራውን የሚሸከሙበትን በጎን መጨከን ሰጥቷቸዋል ማለት ነው። በዚህ ጊዜ ቅዱሳን ሐዋርያት መጀመሪያ ያደረጉት ምንድነው? ከክርስቶስ ነው የተማሩት። ፍለጋውን ተከተሉ ስላልን ማለት ነው። ክርስቶስ ምንድነው ያደረገው? በዮርዳኖስ በማቴዎስ ወንጌል ምዕራፍ 4 ላይ በሚጠመቅበት ጊዜ መንፈስ ቅዱስ በአምሳል በርግብ አምሳል ወርዶ ከራሱ ላይ ተቀምጧል። ይህንን አይተዋል ሕዝቡ። አብ በደመና ሆኖ የምወደው ልጄ ይህ ነው ብሎ መስክሮለታል። ስለዚህ ክርስቶስ መንፈስ ቅዱስ በዮርዳኖስ በራሱ ላይ ወርዶ በታየበት ጊዜ ወደ ትምህርት አልሄደም። ይህንንም ራሱ ፍትሐ ነገሥታችን ስለሚናገር ማለት ነው። ድድስቅልያውም ይሄንን ስለሚያወራ ማለት ነው። ወእግዚእነሂ ጾመ 40 ዕለተ እምድኅረ መንፈስ ቅዱስ ላዕሌሁ እምቅድመ ይንግሮሙ ለሕዝብ ሕገ ዚአሁ ይላል። ጌታችን መንፈስ ቅዱስን ከተቀበለ በኋላ ለደቀ መዛሙርቱም በዙሪያው ላሉትም ሰዎች ጌታችን መንፈስ ቅዱስን ከተቀበለ በኋላ ለሕዝቡ ሕጉን ዮሐንስ የሚሰብከውን ስብከት ከመንገሩ በፊት ወደሚጾምበት ወደ ምድረ በዳ ሄደ ይላል። ከዚያ 40 ቀን ወጾም 40 ዕለት 40 ቀን 40 ሌሊት ከጾመ በኋላ መጥቶ በቃና ዘገሊላ ታምራት ማድረግን ጀምሮ ከዚያ በኋላ ደቀ መዛሙርቱን ሕዝቡን ማስተማር ጀመረ ማለት ነው። የክርስቶስን ፍለጋ የተከተሉት ቅዱሳን ሐዋርያትም እንደዚሁ ነው ያደረጉት። ወከማሁ ሐዋርያትኒ ጾሙ ሶበ ወረደ ሎሙ መንፈስ ቅዱስ እምቅድመ ተናግሮቶሙ ለሕዝብ በሕግ መሲሐዊት። እንደዚሁም ሁሉ ቅዱሳን ሐዋርያትም መንፈስ ቅዱስ ከወረደላቸው በኋላ ወንጌልን ለሕዝቡ ይችን ዓለም ዞረው ከማስተማራቸው በፊት በኢየሩሳሌም ቆመው ከመስበካቸው በፊት ቅዱሳን ሐዋርያትም ያደረጉት ይሄንን ነው ማለት ነው። መጾምን ነው ማለት ነው የሥራቸው መጀመሪያ ያደረጉት ማለት ነው። ስለዚህ የቀደመው ሰው አዳም የተሰጠ የመጀመሪያው ሕጉ ጾም ነው። ክርስቶስም ስራውን ከመጀመር በፊት ማስተማር ከመጀመሩ በፊት ያደረገው የሥራው መጀመሪያ ጾምን ነው። ቅዱሳን ሐዋርያትም
የወረደላቸው መንፈስ ቅዱስን ለማክበር ስብከቱን ከመጀመራቸው በፊት ስራቸውን በጾም ጀመሩ ማለት ነው። ስለዚህ ቅዱሳን ሐዋርያት የክርስቶስን ፍለጋ ተከተሉ። እሱ መንፈስ ቅዱስ ከወረደለት በኋላ ወደ ጾም ሄደ። እነሱም መንፈስ ቅዱስን ተቀብለው ወደ ጾም ሄዱ። እሱ ከጾም ከወጣ በኋላ ውሃውን ወይን እያደረገ ታምራት እያደረገ ይህንን ዓለም እየዞረ በኢየሩሳሌም ያሉትን ሕዝቦች አስተማረ። ሐዋርያትም ከጾሙ በኋላ ድውያንን እየፈወሱ ሙታንን እያስነሱ የተለያዩ ድንቅ ታምራትን እያደረጉ ጾሙ፣ አስተማሩ ማለት ነው እና ቅዱሳን ሐዋርያት የጌታን አስር ተከተሉ ያልነው ለዚህ ነው። በመጨረሻ ቅዱሳን ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ለአክብሮተ መንፈስ ቅዱስ ስራቸውን የጀመሩት በጾም ከሆነ የሐዋርያት ልጆችም እንደዚሁ ሐዋርያትን ስንመስል ሐዋርያትን ወደ መምሰል ስናድግ ክርስቶስን ወደ መምሰል ስናድግ የምንኖር እንደመሆናችን መጠን እኛም ሐዋርያት የጌታቸውን ፍለጋ እንደተከተሉ እኛም የሐዋርያትን ፍለጋ እንከተል። ሐዋርያትን ስንመስል ክርስቶስን እንመስላለን ማለት ነው። በዚህ መንገድ ይህ ጾም የተጾመው ለክብረ መንፈስ ቅዱስ አገልግሎትን ስራን ለማስባረክ እንደሆነ እኛም እንጾመው ነው። በኒቅያ የተሰበሰቡት 318 ሊቃውንት ስለዚህ ጾም ወስነዋል። እሱም ከሰባቱ ምእመናን ከሚጾማቸው አጽዋማት መካከል አንዱ ሆኖ ይጾም። የጾሙን ፍጻሜ ጴጥሮስና ጳውሎስ ሰማዕትነትን የተቀበሉበት ከእነርሱ ጋርም ያሉ እጅግ በርካታ ደቀ መዛሙርቱ የክርስቶስ ተከታዮች ሰማዕትነትን የተቀበሉበት ዕለት ነው። የጾሙ ማብቂያ ያ ይሁን ብለው በሰሩት ስርዓት መሰረት ሰባቱን አጽዋማት አንድ ምእመን ሊጾም ይገባል። ይህም የክርስቶስን ፍለጋ የምንከተል ያሰኘናልና ጾሙን በታዘዘው መሰረት እንጹም ለማለት ነው። ወስብሐት ለእግዚአብሔር። ይቆየን።